ሊነጋ ሲል ክፍል 1 ሰላም እባላለሁ። ብዙዎቹ እንደ ስሜ ሰላም የሆንኩኝ ሰው እንደሆንኩኝ ይነግሩኛል። ቀብረር ያልኩኝ የድሃ ልጅ ነኝ። እናቴ እንደ ወንድም እንደ ሴትም ሆናን ያሳደገችኝ። ፈጣሪ ይመስገን እንደ ማንኛውም ኢትዮጵያዊ ተመርቄ ስራ የለኝም። በወጣትነት እድሜ ቤተሰብ ለፍቶ ስንት መስዋዕትነት ከፍሎ አስተምሮኝ ስጨርስ ስራ አጥ ሆኖ ቤት ቁጭ ብሎ የእነሱን እጅ እንደመጠበቅ የሚያስጠላ ነገር የለም። በዚህ ህይወት ውስጥ ብቸኛ ያተረፍኩት ነገር ቢኖር ፍቅረኛዬ ማክቤል ነው። ከልጅነታችን ጀምሮ አብረን ያደግነው የፍቅር ስሜት በመሃላችን አልነበረም። እኔ 12ኛ ክፍል ስገባ እሱ ቀድሞ ተፈትኖ ነበር። ውጤት አልመጣለትም ነበር እና የዛን አመት ነው አፈቅርሃለሁ ሳንባባል ራሳችንን ሪሌሽንሺፕ ውስጥ ያገኘነው። ይኸው አሁን 5 ዓመታችንን ጨርሰን ወደ 6 እየሄድን ነው። ፈጣሪ ከፈቀደም እኔ ልክ ስራ እንደገባው እናቴንም የተወሰነ የሰርግ ወጪ ማገዝ ከቻልኩኝ ለመጋባት ነው እቅዳችን። ቢያንስ ካገባው በኋላ እናቴ ላይ ሸክም ከመሆን እድናለሁ፣ በራሴ ፍጨረጨራለሁ ብዬ አምናለሁ። ከእናቴ ጋር ቡናችንን እየጠጣን የሞቀ ጨዋታ ላይ እያለን ማክቤል ደወለ። አነሳሁት። ሄሎ ሰላም። ወይ ማክ፣ ሰፈር ነኝ፣ የተለመደው ቦታ እየጠበቅኩሽ ነው፣ ቶሎ ነይ። እሺ መጣው ብዬ እናቴን ማክቤል ፈልጎኝ ነው ከቆየሁብሽ ወደ ስራ ሄጂ እሺ ብዬ እናቴን ስሚያት በዛው በለበስኩት ቱታና በነጠላ ጫማ ወደ ማክቤል አመራው። የፍቅር አጋራችሁን በጣም ስትቀርቡት ስለለበሳችሁት ልብስ ግድ አይሰጣችሁም። እዚህ ጋር ዋናው ነጥብ እሱን ማግኘታችሁና ማውራታችሁ ለእናንተ ከበቂ በላይ ነው። ማክቤል የተለመደው ቦታችን ጋር ቁጭ ብሏል። ለመድኩት ከኋላ ሄጄ ጥምጥም ብዬ ሳምኩት። ፍጹም የማውቀው ማክቤል አልነበረም። እጄን ከሰውነቱ ላይ መንጭቆ አነሳው። እንዴ ምን አባ ሆንክ? መነጨከኝ እኮ አልኩት። ካሁን በኋላ መተዛዘሉ አስፈላጊ አይደለም፣ ለትልቅ ጉዳይ ነው የፈለግኩሽ አለኝ። ፊቱ ደም መስሏል። ደሞ ሱር ሁላ ተወጣጥሯል። አረ እያስጠነቀቀኝ ነው። የተፈጠረ ነገር ካለ በቀጥታ ተናገር። ምን ሆነሃል? ቆይ ከዛሬ ጀምሮ እኔና አንቺ መለየት አለብን። ካሁን በኋላ አጠገብሽ አልደርስም፣ አጠገቤ እንዳደርሽ አለኝ። ከት ብዬ በረጅሙ ሳኩና አንተ ያመሃል እንዴ? ምን ተፈጥሮ ነው ብዬ ደነገጥኩኝ። አንተ ትቀልዳለህ ደነዝ። ጌታን ፊት ሁላ ተቀይሯል። እጄን ወደ ጉንጩ አስጠጋሁ። በድጋሚ እጄን ከፊቱ ላይ አነሳና መስፍን ይሙት አልቀለድኩኝም፣ ለምን ብለሽ እንዳትጠይቂኝ፣ ዝም ብለሽ ከህይወቴ ውጭልኝ አለኝ። አይኑ አዝሎት የነበረውን እንባ ፈሰሰ። ምን አልክ? መስፍን ይሙት በአባት ማልክ እኮ። እንዴ ምንድነው የተፈጠረው? ያመሃል እንዴ? ቆይ ምን አጠፋው? ንገረኝ። እንዴ ቆይ አትወደኝም? አታፈቅረኝም? 6 ዓመት ይቅርና 6 ወር የለፉበት ፍቅር ያሳዝናል። እንዴት ከመሬት ተነስተን እንለያይ ትለኛለህ? እናቴ ሰርጋችንን ቀን በጉጉት እየጠበቀች እኔ የምንጋባበት ቀን ርቆብኝ ሳለ እንደ ቀላል እንለያይ ትለኛለህ? ሰውነቴ እየተንቀጠቀጠ ነበር። ልቤ ተከፍታ ለመውጣት ምንም አልቀራትም። አንድ ቀን እኮ በመሃላችን አስታራቂ ገብቶ አያውቅም። ከፍ ያለ ጸብም ተጣልተን አናውቅም። አንድም ቀን ስለመለያየት አስበን አናውቅም። የመጀመሪያው ነኝ፣ የመጀመሪያዬ ነው። የተፈጠረውን ነገር እንኳን አላብራራልኝም። ፊቴን ቀና ብሎ አላየውም። መናገር የሚፈልገውን ተናግሮ ሲጨርስ ሄደ። ራሴን ችዬ መቆም እንኳን ስለከበደኝ እዛው ደገፍ ብዬ ቁጭ አልኩኝ። መጮህ አማረኝ፣ ማልቀስ አማረኝ። አንደኛው ልቤ አውቆ ነው አሁን ይመጣል ይለኛል። አንዱ ልቤ ደግሞ መቼም የውሸት በአባቷ አይምልም ይለኛል። ግራ ገባኝ። እንደምንም ተማምቼ ቤት የደረስኩኝ። እናቴ ወደ ስራዋ ሄዳለች። ማንም የለም። እህቴን ብትሆን ሁሉዋ ትምህርት ቤት ነው። ቀጥታ ክፍል የገባሁና በቁም አልጋዬ ላይ ወደኩኝ። አፌን በትራሴ አፍኜ ጮኩኝ። ትራሴን ነከስኩት። ምንም መፍትሄ የለም። ስልኬን አነሳው፣ ደወልኩኝ። በሁለቱም ስልኩ ብሎክ አድርጎኛል። ምሽቱን ሙሉ አይኔ ደም እስኪመስል ሳለቅስ አመሸሁ። አንድም ቀን ካፉ ክፉ ቃል አውጥቶ አስቀይሞኝ አያውቅም። ይሄ ነው የምለው መጥፎ ጸባይ የለበትም። በድንገት እንደዚህ ያደረገው ነገር ግራ ገባኝ። አልቅሼ ያልወጣልሽ አለኝ። ማታ መሽቶ እናቴ ወደ ቤት መጣች። ከእህቴ ጋር ሲያወሩ እየሰማኋቸው ነው። እህትሽ ምን ሆና ነው በጊዜ ወደ መኝታ ቤት ያመራችው አለቻት። እኔ እንጃ እማዬ፣ ከመጣች ጀምሮ አላናገረችኝም። እስቲ አንቺ አናግሪ አለቻት።
እኔ ምንም እንዳልተፈጠረ ጥቅልል ብዬ ተኛው። እናቴ አይታኝ ታያት በቃ እንቅልፍ ወስዷታል ብለው ከክፍሌ ወጡ። ሌሊቱን ሙሉ አንዴ ስነሳ፣ አንዴ ስቀመጥ፣ አንዴ ደግሞ እንደ ህንድ አክተር ልግደለው እንዴ ላለው፣ አንዴ ደግሞ በድንገት ቢሊየነር ሆኜ በየቲቪው ብታይ እኮ ራሱ እየለመነ ይቅርታ ይጠይቀኛል ብዬ ሌሊቱን እንዲሁ ነጋልኝ በሀሳብ ስብሰለሰል። በሚቀጥለው ጠዋት ላይ ስነሳ ቤት ማንም የለም። ከነጋ በኋላ ስለሆነ እንቅልፍ የወሰደኝ አርፍጄ ነው የተነሳሁት። ቀጥታ ከእንቅልፌ እንደተነሳው ወደ ቤተ ክርስቲያን ሄድኩኝ። ድፍት ብዬ አለቀስኩኝ። የሆነ ሸክም ከላዬ ላይ እንደቀለለ ነገር ተሰማኝ። ወደ ቤቴ ተመልሼ ምሳ ሰዓት ሳይደርስ ቤቱን ፏፏ አድርጌ እናቴንም ጠበቅኳት። ተጨዋውተን ወደ ስራዋ ተመልሳ ሄደች። እኔም ለባብሼ ወደ እነ ማክቤል ሬስቶራንት ሄድኩኝና አስጠራሁት። ገና ሲያይኝ ፊቱን ቅይር አደረገው። ምንድነው ማክቤል? መለያየታችን ይሁን እሺ፣ ቢያንስ ግን ይሄ ጥፋትሽ በለኝ ለወቀው፣ እኔም ጭንቅላቴም እረፍት ያገኛልኩት። በቃ መለየት ፈለኩኝ፣ ተለያየን። ሌላ ምክንያት መደርደር አያስፈልግም። እየመጣሽ እንዳታበሳጭኝ፣ ክብርሽን ጠብቂ። ይህንን ተናግሮ በቆምኩበት ጥሎኝ ሄደ። እንባዬ የተናነቀኝ ፊቴን አዙሬ ወደ ቤት ሄድኩኝ። ምሽቱን በሙሉ ከራሴ ጋር ሳልሆን መምሸቱም መንጋቱም ስለማይቀር መሽቶ ነጋ። ዛሬም እንደተለመደው በጠዋት ተነስቼ ወደ ቤተ ክርስቲያን ሄድኩኝ። ቅዱስ ሚካኤል አባቴ ለኔ ካላለው በቃ ከልቤም ከህይወት የማውጣልኝ አንተ የተሻለውን እንደምታዘጋጅልኝ ስለማምን አንተን እጠብቅሃለሁ፣ የራሴንም ሰው እስክሰጠኝ። እሱን ግን አባቴ ከነትዝታዎቹ ከሀሳቤና ከህይወት ያውጣልኝ ብዬ ጸለይኩኝ። ወደ ቤቴ ተመልሼ እንደተለመደው እናቴን ለማገዝ ምሳ ሰርቼ ቤቴን አጸዳድቼ ጠበቅኳት። ከሷ ጋር ተሳስቀን የልብ ልባችንን አውርተን ወደ ስራዋ ሄደች። ልክ እናቴ ወደ ስራ ሄዳ ለብቻዬ ቁጭ ስል ቀጥታ በሀሳቤ ውስጥ ይመጣል። አልቄ ውስጥ ገብቼ ካደማልኩኝ። እንዴት ነው መለያየታችንን መቀበል የምችለው? ከብዙ ሀሳብ በኋላ ጭንቅላቴ ውስጥ አንድ ሰው መጣልኝ። የዛሬ ሳምንት ሆዴን በጣም እያመመኝ ተቸግሬ ነበር። ለመታየት ወደ ሆስፒታል አመራው። ልክ ከታክሲ ወርጄ የሆስፒታሉ በር ላይ ስደርስ ከአንድ ልጅ ይሁን ሰውዬ ብቻ አላቅም ተጋጅተን መሬት ላይ ዘረረኝ። በጣም ደንግጦ ወይኔ ቅርታ በሀሳብ ተውጬ ነበር፣ ተጎዳሽ የኔ እናት፣ በፈጣሪ ስም ደህና ነሽ? ብቻ ምን ልበላችሁ ተርበተበተ። ከወደኩበት አነሳኝ። ለጊዜው ትንሽ ቢያዞረኝም ያን ያህል ህመም አልተሰማኝም ነበር። ወዴት ነሽ እናት? ምን ልርዳሽ አለኝ። ወደ ሐኪም ቤት ልገባ የነበርኩት ልጅ ወደ ቤት ነኝ አልኩት። እሺ እኔ ልሸኝሽ አለኝ። እንኳን ለመንዳት ለማየት የምታሳሳው መኪና ውስጥ አስገባኝ። ይቅርታ አላየሁሽም ነበር፣ እሺ ካመመሽ ወይም የሆነ ጉዳት ስሜት ከተሰማሽ ደውይልኝ ብሎ ቁጥሩን ሰጠኝ። ወደ ቤት ሸኝቶኝ ተመለሰ። ይሄው አንድ ሳምንት ሙሉ ትዝ አላለኝም ነበር። ዛሬ ግን ማክቤልን ለማስቀናት ለአንድም ይሁን 2 ቀን ይተባበረኝ ይሆናል ብዬ አሰብኩኝ። በሰዓቱ ስሙን አልነገረኝም ነበር። ላይ የከፈተረኝ ልጅ ብዬ ነበር ሴቭ ያደረኩት። እንደዛ ስላልኩት ለማስታወስ ረድቶኝ ነበር። ስልኬን አንስቼ ደወልኩለት፣ አያነሳም። ግን ከጄ ላይ ሳስቀምጠው መልሶ ደወለ። ሄሎ፣ ጤና ይስጥልኝ፣ ሰላም ነህ? ምን እንዳርበተበተኝ ፈጣሪ ያውቀው። አብሮ ይስጥልኝ፣ ሰላም ነኝ፣ ማን ልበላለኝ? ወይኔ ድምፁ ደስ ሲል። ከዛ ከከርከሮ ማክቤል ተብዬ አንጻር ይሄማ በጣም ደስ ይላል። ይቅርታ ሰላም ነኝ፣ ባለፈው ሆስፒታል በር ላይ ገፍትሬ ጣልከኝ ልጅ። አወኩሽ፣ ምን ነው አመመሽ እንዴ? ኧረ አይደለም፣ ሰላም መሆኔን ልነግር ብዬ ነው። ምናልባት ተጨንቀከ ነበር አልኩት። ቀልድ ማውራቴ ነው በኔ ቤት። እሱ ግን በሲሪየስ እውነት ለመናገር አስብሽ ነበር፣ ግን በሰዓቱ ስልክሽን አልወሰድኩም እና ቢያማት ትደውል ነበር ብዬ ዝም አልኩኝ አለኝ። ኧረ አላመመኝም፣ ደህና ነኝ፣ ግን ከይቅርታ ጋር አንድ ነገር ላስቸግርህ ነበር። ከተመቸ ዛሬ ላገኝህ፣ ማለቴ ዛሬ ከተመቸ ላገኝ ነበር። አንድ ጉዳይ ላወራህ ነበር አልኩት። አይን አውጣነቴን ከየት እንዳመጣሁት አላቅም። ምን ነው በሰላም ነው የፈለግሽኝ? አዎ በሰላም ነው፣ ካልተመቸ ግን ችግር የለውም ተወው በቃ አልኩት። አረ እንደዛ አላልኩም፣ ወደ ማታ አካባቢ ስራ እንደጨረስኩ አገኝሻለሁ። ሰፈርሽ ባለፈው ያወረድኩሽ ቦታ አይደል አለኝ። አዎ እዛ ነው፣ ደውልልኝ ቀደም ብለህ፣ ማለቴ ከተመቸ አልኩት። እሺ እደውልልሻለሁ፣ መልካም ቀን። ስልኩ ተዘጋ። ቀኑ እየመሸ ሄደ። ከ10 ሰዓት ጀምሬ ስልኩን ሳነሳ ስጥል ቆየሁኝ። ልክ 10 ጉዳይ ለ12 ሲል ደወለልኝ። ውጪ ሰፈርሽ መጥቻለሁ። ክቡ አልኩኝ። እንዴ ልብስ ሳልቀይር ሳልዘጋጅ ከራሴ ጋር እያወራው በፍጥነት ከሌላው ጊዜው በላይ ቆንጆ የሚያደርገኝን ልብስ መርጬ ለበስኩኝ። ጸጉሬ ከመጀመሪያውም ተሰርቸው ስለነበረ ያን ያህል አላስቸገረኝም።
ይቅርታ አስጠበቅኩ አይደለ? የሴት ነገር የታወቀ ነው። በሰላም ነው የፈለግሽኝ? ቀጥታ ወደ ጉዳዩ ገባ። ቀለል ያለ ሰው ነው። እኔም ቀለል አድርጌ እዚህ ነው እንደምናወራው፣ ባይሆን እኔ ከፍላለሁ፣ ሻይ ቡና እንበል እንጂ አልኩት። ሳቀብኝና ምናልባት ከቸኮልሽ ብዬ እኮ ነው። የምታውቂው ቤት አለ እዚህ አካባቢ ወይስ በእኔ ምርጫ ልውሰድሽ አለኝ። አይ እኔ የማውቀው ቤት አለ፣ እዛ ልውሰድህ አልኩትኝ። ቀጥታ እነ ማክቤል ጋር ወሰድኩት። ገባን፣ ቁጭ አልን። እሺ ለምን እንደፈለግሽኝ ንገሪኝ ከማዘዛችን በፊት አለኝ። በቃ አጠር ቀልጠፍ አድርጌ እንባ እየተናነቀኝ የ6 ዓመት ፍቅረኛዬ ምን እንደተፈጠረ እንኳን ሳይነግረኝ ከመሬት ተነስቶ እንለያያለኝ። ሳላስበው እንባዬ ካይኔ ዝርግፍ ብሎ ፈሰሰ። አይዞሽ ብሎ ሶፍት ሰጠኝ። ቀና ስል ማክቤል እያየኝ ነበር። እሱ ፊት እንደዚህ በመሆኔ በራሴ እየተናደድኩኝ ለመሳቅ ሞከርኩኝ።